ዛሬ የምናውቃት ዛንዚባር የቱሪስት መዳረሻ ናት። ነገር ግን ከብዙ መቶ ዓመታት በፊት ይህች ደሴት የዓለምን ኢኮኖሚ የምትቆጣጠር፣ የምስራቅና የምዕራቡን ዓለም የምታገናኝ የንግድ ማዕከል ነበረች። በህንድ ውቅያኖስ ላይ የነበረው የነፋስ ምስጢር ምንድን ነው? የዛንዚባርን ታሪክ አብረን በወፍ በረር እንቃኛለን። የዛንዚባር ስኬት ምስጢር በባህር ውስጥ ሳይሆን በሰማይ ላይ ነበር። የሞንሱን ነፋስ። በጥንት ዘመን መርከበኞች የነዳጅ ሞተር አልነበራቸውም። ነገር ግን በዓመት ለ6 ወራት የሚነፍሰው ነፋስ መርከቦችን ከህንድ ወደ አፍሪካ፣ ቀጥሎም ሌላኛው የነፋስ አቅጣጫ ደግሞ ከአፍሪካ ወደ ህንድ ያደርስ ነበር። ዛንዚባርም በዚህ የባህር መስመር ላይ የምትገኝ ፍጹም ማረፊያ ደሴት ነበረች። ለዚህም ነው ዛንዚባር የአፍሪካና የአረብ የህንድን ባህር የሚቀላቀልባት ስፍራ የሆነችው። ከዚች ደሴት ወደ ዓለም ይላኩ የነበሩት ዕቃዎች የዝሆን ጥርስ፣ ወርቅና ቅመማ ቅመም የዓለምን ገበያ ይቆጣጠሩ ነበር። የዛንዚባር ሰዎች ደግሞ ይህንን የባህር ንግድ በመቆጣጠር በአካባቢው የባህር ኃይልና ኢኮኖሚ ላይ ትልቅ ተጽዕኖ ፈጥረው አልፈዋል። የዛንዚባር ታሪክ የምናውቀው የጂኦግራፊ ትምህርት ሳይሆን የሰው ልጅ ከፍጥረት ጋር ተስማምቶ እንዴት እንደኖረና ለንግድ እንደተጠቀመበት የሚያሳይ ትልቅ ምስክር ነው። የዛሬቱ ዛንዚባርም ያንን ሁሉ ታሪክ በቅመማ ቅመሟና በባህር ዳርቻዎቿ አልፋ ይዛ ቀጥላለች።